ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ይባላል የግንቦት 22ኛ ደረጃ ትምህርት ተማሪ ነኝ። እናቴ ወይዘሮ ሳንታኔስ ስለሽ ትባላለች። አባቴ ደግሞ አቶ ደሳሌ ስሜነ ይባላል። አንደኛ ደረጃ ትምህርቴን በምናሴ አካዳሚ ነው ያጠናቀቅኩት። ሁለተኛ ደረጃ ትምህርቴን ደግሞ በዚሁ በግንቦት 22ኛ ደረጃ ትምህርት ቤት ማለት ነው። ውጤቴ አሪፍ ነበረ። የደረጃ ተማሪ ነበርኩኝ ከመጀመሪያው ጀምሮ እና አሁን ደግሞ 549.4 ለዚህ ውጤት አበቃኝ የምለው የመጀመሪያው ነገር የእግዚአብሔር እርዳታ ነው። ሲቀጥል ደግሞ የኔ ጥረት፣ የመምህራኖቼ ድጋፍ እና ደግሞ የቤተሰቦቼ እንደዚሁ ድጋፍ ለዚህ ደረጃ ብቶኛል ብዬ አስባለሁ። የተለየ ልምድ ምለው የለኝም፣ ግን ሁሉም ተማሪዎች እንደሚያደርጉት የጥናት ፕሮግራም አወጣለሁ። እንዲሁም ደግሞ ለማትሪክ ደግሞ ከመጀመሪያ ለማትሪክ ዝግጅት ከጀመርኩበት ቀን ጀምሮ እኔ ፈተናውን ወስዳለሁ ብዬ እስካሰብኩበት ድረስ ማለት ነው። እኔ ያሰብኩት ሰኔ መጀመሪያ ላይ ብዬ ስለነበር ያሰብኩት ከዛ ጀምሮ ከመጀመሪያው እስከ ሰኔ መጀመሪያ ብዬ ያሰብኩትን ሙሉ ፕሮግራም አውጥቼ ነበረ እና እሱ ጠቅሞኛል ብዬ አስባለሁ። እንዲሁም ደግሞ ለተለያዩ ትምህርቶች የተለያዩ አጠናን ዘዴ መጠቀም ቆንጆ ነው። ምክንያቱም አሁን ለምሳሌ እነ ባዮሎጂ እና ኬሚስትሪ የስምደዳ ትምህርቶች ናቸው። ስለዚህ ለነሱ ሌላ ሜትድ መጠቀም አለብን። ለእነ ማትስ እና ፊዚክስ ለመሳሰሉትም ልክ እንደዚሁ ለእንግሊሽ እና ለአፕቲቲዩድ እንደዚህ እየተከፋፈለ ማለት ነው። ስለዚህ ለሽምደዳ ትምህርቶች አክቲቭ ኮል መጠቀም ይቻላል ለምሳሌ። እንዲሁም ደግሞ ሁላችንም የተመቸንን የየራሳችንን ኤክስፐሪመንት እየሰራን መጠቀም ጥሩ ነው። ሌሎችንም ደግሞ ልክ እንደዚሁ ከዩኒት አውትካሞቹ ጋር እያመሳሰልን በፖርሽን እየከፈልን ማጥናት ጥሩ ነው። ታይም ማኔጅመንት በጣም አስፈላጊ ነገር ነው ብዬ አስባለሁ። ስለዚህ እና ያው ፕሮግራሙ የሚጠቅመው ፕሮግራም ማውጣት የሚጠቅመው ለዚሁ ነው። ስለዚህ ለአንድ ሳምንት ወይ ደግሞ ለአንድ ቀን ለማጥናት ያሰብነውን ነገር መጀመሪያ በፕሮግራም ካስተካከልን የሚተርፈንን ሰዓት ሌላ እኔ በግሌ ማለት ነው ስፔሻሊ 12 ያክል ከገባው በኋላ ሶሻል ሚዲያ አልጠቀም ነበር ምንም አይነት ማለት ነው። ስለዚህ እሱ ሶሻል ሚዲያ ለመጠቀም ይጠቅሞኛል ብዬ አስባለሁ። ምክንያቱም እረፍት አጠናለሁ፣ እረፍት ስፈልግ ደግሞ ያው ሌሎች ማድረግ ያለብኝ ነገሮች አደርጋለሁ። ታይሜን ዌስት አላደርግም ማለት ነው በሌሎች ነገሮች። ችግር ይሄን ያህል ከባድ ችግር አይደለም፣ ግን ሰልፍ ዳውት ነው። እሱን ለመቅረፍ በጣም ይከብዳል። ሁላችንም እኔም ጓደኞቼም ስንቸገርበት የነበረው ነገር ስለሆነ ማለት ነው። የሆነ ቶፒክ እናጠናለን፣ ከዛ ከትንሽ ጊዜ በኋላ የረሳነው ሊመስለን ይችላል ምናምን። ስለዚህ እሱን ስፔስ የሆነ ሪፒቴሽን በመጠቀም ማስወገድ ይቻላል። ሌላኛው ነገር ግን በጣም ዋነኛው ነገር ፕሮግረሳችንን መመዝገብ ነው። ለምሳሌ በቃ በራሳችን ይሄን ነገር እናጠናለን ብለን ከማስቀመጥ ይልቅና ወረቀት ላይ ጽፈን ልክ አጥንተናው ስንጨርስ ቲክ ማድረግ እሱ በጣም ሰልፍ ዳውትን በጣም ይቀንሳል። ለኔም እሱ በጣም ጠቅሞኛል። ልክ ያንን ነገር ስጨርስ ቲክ አደርገዋለሁ። ሌላ ጊዜ በራሴ እርግጠኛ መሆን ስፈልግ መድገም እንኳን ላይ ተጠበቅብኝ ይችላል። ያንን ወረቀት ላይ ጻፍኩትን ፕሮግረሴን ሳየው እርግጠኛ ሆናለሁ ማለት ነው በራሴ። ይከብደኛል ብዬ የማስበው ትምህርት የለም እውነቱን ለመናገር፣ ግን የሽምደዳ ትምህርቶች ትንሽ ይከብዱኛል። ያው በጣም ጊዜና ትዕግስት ስለሚጠይቁ ማለት ነው። ግን እንደዛም ቢሆን ከባድ አይሆንም። ከባድ የሚሆነው ከምንሰጠው ጊዜ አንፃር ነው። ስለዚህ ከባድ ነው ብለን የምናስበውን ትምህርት ወይም እኔ ከባድ ነው ብዬ የማስበውን ትምህርት በደንብ ጊዜ ሰጥቼ አየዋለሁ። ስለዚህ አይከብደኝም ማለት ነው። ስለዚህ ከባድ ነው የሚባል ነገር አይኖርም። ጊዜ መስጠት ነው ከኛ የሚጠበቀው ማለት ነው። is focus are given. This is simply words, but they don't have a correct order. You write subject first and then verb and you make meaningful sentence. እኔ መምህርት ንጹህ ካሳሁን ባላለው የተማሪ ረዳይት ደሳለኝ እንግሊዘኛ መምህርት ነበርኩኝ። ስለ ተማሪ ረዳይት ከመግለጼ በፊት መጀመሪያ ረዳይትን እንዴት እንዳወቅኳት ትንሽ ልናገር እና እንዴት እንደተመኘዋትም ማለት ነው።
ትምህርት ቤት በ2017 ወይም በ2017 ትምህርት ቤት መክፈቻ ቀን ማለት ነው። ያው ትምህርት ቤታችን የችቦ ማብራት 11ኞች ለ12ኞች የሚቀባበሉት የችቦ ፕሮግራም ነበረ እና እዛ ፕሮግራም ላይ ችቦውን ልትቀበል ስትወጣ ከ11ኛ ክፍል ውጤቷ ተነገረና ሁሉንም ትምህርቶች 100 እንዳመጣች አቬሬጇ 100 እንደሆነና በጣም የምትገርም ተማሪ እንደሆነች ፊል አደረኩኝና በወቅቱ ከዛ ዋንጫ ተሸልማ ነበረና ያንን ዋንጫ ፊት ለፊት ካለነው መምህራን የትምህርት ቤታችን ዳይሬክተር አቶ ዳዊት እኔን ጠርቶ ያንን ዋንጫ እንድሰጣት አደረገና ከዛ በልቤ ተመኘዋት ምን አለ ባስተማርኳት እችን ልጅ የኔ ተማሪ በሆነች ብዬ ማለት ነውና እንዳጋጣሚ ከምገባባቸው ሁለት ሴክሽኖች አንዱ ክፍል ስገባ 12ኛ ሲ ክፍል እሷ ቁጭ ብላ አገኘዋት እና የተመኘውትን እንዳገኘው ኢሚዲየትሊ ነው ፈጣሪን ያመሰገንኩት ማለት ነው። ማለት እንደዛ አይነት ተማሪ ማስተማር የልፋትህን ውጤት የምታይባቸው የጥረታቸው ከፍተኛ የሆነ እነሱ ሰርተው አንተን የሚያሰሩ ለኛም ትምህርት ተማሪ ብቻ ሳይሆን አስተማሪ የሚሆኑ ተማሪዎች ስለሆኑ እንደዚህ አይነት ተማሪ በማግኘቴ በደስታ ጀመርኩ አመቱን እና ከዛ ግን በቃ ከጠበቅኳት በላይ ሆና ነው ያገኘኋት ተማሪዋ። በጣም ከጸባይ ከእውቀት አንዳንድ ጎበዝ ተማሪዎቻችን እኮ አሉ አውቀናል ብለው መምህር የማያስተምረውን በቃ እናውቃለን በሚል እሳቤ በቃ ራሳቸውን ቆጥበው ከመጻፍ ተቆጥበው ብዙ ነገር በቃ ኖት ከመጻፍ የምትሰጣቸውን ኤክሰርሳይዝ ከመስራት የሚቆጠቡ ተማሪዎች። ረዳይት ማለት ትንፋሽን ነው መጻፍ የሚቀራት ማለት ነው። የተናገርካትን ነገር ቃል በቃል የምትጽፍ ተማሪ ናት። ቃል በቃል በቃ እያንዳንዷን ሚኒት አቴንቲቭሊ የምትከታተል ተማሪ ናት እና እኔ እንደዚህ አይነት ተማሪ በዚህ ሁሉ በ23 አመት የስራ ልምዴ እንደሱ አይነት ሁሉንም ያሟላ ተማሪ አይቼ አላቅም። ማለት በቃ ምን አይነት ቤተሰብ ከሷ ባሻገር ቤተሰቧን ነበር እኔ ማየው እሷን ሳይ እኔ እንደውም ብዙ እድል አልሰጣትም። ምክንያቱም ሌሎቹ ይንቀሳቀሱ በሚል ሁኔታ እሷን ብዙ እድል አልሰጣትም እና በጣም ተአምራዊና በቃ የተባረከች እኔ እንዴት እንደምገልጻት አላቅም። በእውቀት በባህሪ የተባረከችና ቤተሰቦቿንም በሷ ውስጥ ሳይ ምን አይነት እድለኛ ቤተሰቦች ናቸው ብዬ አስባለሁና በጣም ጎበዝ የልፋቷን እንደውም ያንሳታል ነው ያንሳታል ነው የምለው። ይሄ ውጤት 550 ለረዳይት ያንሳታል እና እንደዚህ አይነት ተማሪ ነበረች። ቃላቶች የማይገልጻት ተማሪ ናት በነገራችን ላይና የብቻዬ የምትል ተማሪ አይደለችም። ከጓደኞቿ ጋር ተባብሮ የመስራት ሌሎቹን የመርዳት ሁኔታዋ ራሱ በጣም ከፍተኛ እንደሌላው ጎበዝ ተማሪ ድብቅ እውቀቷ የምትደብቅ ወይም ደግሞ ያላትን ሪሶርስ የምትደብቅ ተማሪ አይደለችም እና የምታካፈል አካፋይ ተማሪ ናትና የውጤቷን አግኝታለች ብዬ ወይም የልፋቷን አግኝታለች እንደውም ያንሳታል ነው የምለው። በውጤቷ በቃ ውጤት ተለቀቀ ተብሎ ከሰማው ሰዓት ጀምሮ በቃ እሷን ነበር ማስበው። እንዴት በቃ የእሷን ውጤት የሰማው ዕለት በእውነት እምባዬ ነው የመጣው። እኔ እምባዬ የደስታ እምባ የለም የደስታ እምባ። ከዛ ግን ለምን ማለት 550 ማለት የተቀሩት ኤክሶቿ እንደ ረዳይት ስተቱ በዛ ብዬ ነው ፊል ያረኩት። በዛ ይሄ ሁሉ ስተት እንዴት ሆነ ብዬ ነው የተሰማኝ እንጂ ግን ደግሞ ካለው ያፈታተን ሁኔታ ካለው ነባራዊ ሁኔታ አሁንም ይሄ ውጤት በጣም ጥሩ የሚባል ውጤት ነውና ይሄ ነው የተሰማኝ። ሁሉም መምህራኖቼም ቤተሰቦቼም በጣም ትልቅ አስተዋጽኦ አላቸው። በእርግጥ ግን ከቤተሰቦቼ በተለይ እናቴ በጣም ታግዘኛለች። እንዲሁም ደግሞ ታላቅ ወንድሜ በቃ በጣም ልክ እንደ ጓደኛዬም ነው፣ ወንድሜ ነው። በቃ ሁሉም በጣም በብዙ ነገር ነው የሚደግፈኝ። ታላቅ ወንድሜና እናቴ በጣም አስተዋጽኦ አላቸው። ስሜ አቶ ዳዊት ገዛኢ ገብረ ዮሐንስ የግንቦት ሃያ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ።
ያው በትምህርት ቤታችን በ2017 ከተፈተኑት ተማሪዎች መካከል እንደ አጠቃላይ ስናይ ውጤቱ ከአምና በተወሰነ ፐርሰንት መሻሻል አለው። ከዛ ባለፈ ግን በተለየ ሁኔታ የሚገለጸው በርካታ ተማሪዎች ከአምና ከፍ ያለ ውጤት ያስመዘገቡ አሉና ከነሱ አንዷ ተማሪ ረዲኤት ናት። ተማሪ ረዲኤት የተፈጥሮ ሳይንስ ተማሪ ስትሆን ከ549.4 በማምጣት ማለት ነው በጣም ከፍተኛ የሆነ ውጤት ነው ያስመዘገበችው። ይህ ደግሞ ምናልባት በትምህርት ቤቱ ታሪክ ሁለተኛ ውጤት ይመስለኛል። ከዚህ በፊት ከተመዘገበው 643 አካባቢ ከነበረው ውጤት ቀጥሎ ሁለተኛ ከፍተኛ ውጤት ነውና የሚደነቅ ውጤት ነው። እንዲደነቅ የሚያደርገው ደግሞ አንደኛ ሴት ናት፣ በብዙ ጫና ውስጥ ሆና የምትማር ናትና ይህንን አሸንፋ ይህንን ውጤት ማምጣት መቻሏ፣ ሁለተኛ ደግሞ የቤተሰብ የመምህራን ሌሎች አስተዋጽኦዎች ያሉት ቢሆንም ከምንም በላይ ግን ልጅቷ በራሷ ጥረት ይህን ያክል ተክታ ማለት ነው ከኬጂ ጀምሮ መስመር ይዛ ከመስመሯ ሳትዛነፍ ዋናው ዓላማ መማርና የትምህርት ውጤት በማድረግ ማለት ነው። ለዚህ ውጤት በመብቃቷ ግን ልትመሰገን ይገባታል። ምናልባት አንዳንድ ልጆች ብዙ ነገር ተመቻችቶላቸው ከተማሪ ቤተሰብ ወጥተው የተሻለ ኑሮ የሚያስፈልጋቸው ነገር ሁሉ የተሟላ ውጤታማ ሊሆኑ ይችላሉ። ረዲኤት ግን ከዚህ የተለየ ነገር ነው ያለው። እንደ ቤተሰብ ስናይ ያን ያክል የተማረና እሷን ማገዝ መደገፍ የሚችል ቤተሰብ ያላት ልጅ አይደለችም። ምክንያቱም በትምህርት ብዙ ያልገፉ ቤተሰቦች ናቸው ያሏትና ከዛ ቤተሰብ ነው የወጣችው። ከዛም ባለፈ በኢኮኖሚም ያን ያክል ጠንካራ ነው ከሚባል ቤተሰብ አይደለችም የመጣችውና ሁልጊዜ ካልተማረ ቤተሰብ ነው የመጣ ነው የኢኮኖሚ ሁኔታ ማተር ያደርጋል ምናምን የሚለው ነገር በቂ ምክንያት እንዳልሆነ ያሳየችበት ውጤት ስለሆነ ከምንም በላይ ለራሷ ከዛ ቀጥሎ ለቤተሰቧ በመቀጠልም ማለት ነው ለኛ ለትምህርት ቤቱም ኩራት የሆነች ልጅ ናትና አንደኛ ልጅቷ በዚህ ጥንካሬዋ ቀጥላ በዩኒቨርሲቲም የበለጠ ተክታና ሰርታ የበለጠ ደረጃ እንድትደርስ አደራ ማለት እንፈልጋለን። ከዛ ባለፈ ደግሞ ተማሪዎቻችን የሷን አርአያ በመከተል ማለት ነው ሴት ተማሪዎች ሆኑ ወንዶች በተለያየ ጫናዎች ሆነው የሚኖሩ ተማሪዎች እሷን እንደ ሞዴል በመውሰድ በሚቀጥለው ዓመት ያሉት 12ኛ ክፍሎች ማለት ነው ከሷ የተሻለ ውጤት ለማስመዝገብ ከሷ የበለጠ ውጤት ለማስመዝገብ ጥረት እንዲያደርጉ አደራ ማለት እፈልጋለሁ። እንደ ትምህርት ቤት ያደረግነው ነገር ብዙም አይደለም። ያው ለማበረታታት ብለን የተወሰነች እውቅና ለመስጠት ያደረግነው ጥረት አለ። ሴቶችና ህፃናት ጉዳይ በበኩሉ ያደረገላት ነገር አለ። ከዛም ባለፈም የአዲስ አበባ አስተዳደር ትምህርት ቢሮ የተወሰኑ የማበረታቻ ስራዎች የተሰሩ ነገሮች አሉና በሚፈለገው ልክ አድርገናል ብለን አናስብም። ግን ከምንም በላይ እያመሰገንናቸው አሁን ለተማሪዎቻችንም እንደ ሮል ሞዴል እየወሰድና ነውና የትልቅ ማበረታቻ ብዬ ነው ማስበው። ለወደፊትም ቢሆን ከጎኗ ነን የምንሆነው በሀሳብም በሌሎች መንገዶችም ለማገዝ ከጎኗ ስለሆን ድጋፋችን ቀጣይ ይሆናል። ሁሉም ሙሉ ኢነርጂያቸውን ሰጥተው ነበር ሲያስተምሩ የነበሩት። በጣም ሁሉም አስተማሪዎች ለኔ ያላቸውን ነገር ሲሰጡ ስለነበረ ሁሉም ለኔ አንድ ናቸው። በጣም ጎበዞች ናቸው። ሁሉም ለኔ ሁሉም አንድ ናቸው። በቅድሚያ ስለ ረዲኤት ደሳለኝ የማውቀውን እንድናገር እድል ስለተሰጠኝ በጣም አመሰግናለሁ። ስሜ ገመቹ አስራት ይባላል። በግንቦት 20 ሁለተኛ ደረጃ ትምህርት ቤት ውስጥ የማትስ መምህር ነኝ። በ2017 ዓመተ ምህረት ተማሪ ረዲኤት ደሳለኝ 12ኛ ሲ ክፍል ውስጥ የምትገኝ ተማሪ ናት። እዛ ክፍል ውስጥ ካሉት ተማሪዎች እጅግ በጣም ለየት ያለች ተማሪ ሆና ነው ያገኘኋት። በዛ ክፍል ብቻም ሳይሆን እኔ ለረጅም ዓመታት በሂሳብ መምህርነት አገልግያለሁ እና በዚህ ቆይታዬ ውስጥ የእሱ አይነት ስብዕና ያለው በሁሉም ነገር ተሟልቶ ያገኘሁት ተማሪ የለኝም። በዚህ ላይ ደግሞ ካላት ስብዕና ውስጥ የመጀመሪያው ክፍል ውስጥ ያላት አቴንሽን ነው። ክፍል ውስጥ አስተማሪ ከገባ በኋላ የምታደርገው እንቅስቃሴ በጣም ለየት ያለ እንቅስቃሴ ነው። ያልገባትን ነገር ማለፍ አትወድም። ምክንያቱም እዚህ ጋር ይሄ ጥያቄ እንደዚህ ቢሆንስ፣ በዚህ መልኩ ብናየውስ በማለት በጣም ተሟጋች የሆነች ማለት ጊዜው የሚጠይቀውን አይነት ስብዕና ያላት ተማሪ ናት። ከዛ ውጪ በማስተምርበት ጊዜ የተወሰነ ሌክቸሮች በምሰጥበት ጊዜ ከአፌ የሚወጡትን ቃላቶች ሁላ በማንሳት ማስታወሻዋ ከደብተሯ በላይ የመጨረሻው ጠርዝ ላይ ከላይና ከታች የምጽፋቸው ኖቶች በጣም ለየት ያሉ ነበሩ እና ተማሪ ረዲኤት ደሳለኝ
እጅግ በጣም የተለየች እና በጣም ስማርት የሆነች ተማሪ ናት ያገኘኋት። አሁን ያመጣችው ውጤት እጅግ በጣም ጥሩ ነው። ከዚህም በላይ ማምጣት ትችል ነበረ። ያው የሁኔታዎች እንትን አለማለት ሊሆን ይችላል እና በጣም ጎበዝ ተማሪ እንደሆነች ለመመስከር እወዳለሁ። አመሰግናለሁ። ወደፊት ስፔስ ኤርክራፍቶችን ማጥናት ፈልጋለሁ። ስለዚህ ኤሮኖቲካል ኢንጂነሪንግ በማር ደስ ይለኛል። ረድኤት የት ደርሳ ማለት ትፈልጋለህ የሚለው ነገር የምትደርስበት ቦታ እኔ አይደለም ወስነው፣ ግን አላማ ያላት ልጅ ናት ብዬ አስባለሁኝ። ለዓላማዋ የምትታትር ልጅ ናት ብዬ አስባለሁኝ። ስለዚህ በምትፈልገው ቦታ ደርሳ ማየት ፈልጋለሁኝ። ምክንያቱም ታውቃለች ብዬ ስለማስብ፣ ምክንያቱም እዚህ ቦታ የደረሰችው ራሷ ባቀደችው በተለመችውና በለፋችው ልክ ነውና አሁንም በእርግጠኝነት ከእግዚአብሔር ጋር የምትፈልገው ቦታና ደረጃ ትደርሳለች ብዬ አስባለሁኝ። ዋው! ኧረ በጣም ከፍ ያለ ቦታ እኔ እንጃ። ከፍ ያለ ቦታ ምንድነው ሀገራችን ውስጥ ያለው ከፍ ያለ ቦታ የሚባል እኔ በቃ ይጠፋብኛል። እሷን ሳስብ ምንድነው ልትሆን የምትችለው? አሁን በፊት በፕሮፌሽን ደረጃ ዶክተር ነበር አይደል? ከፍ ያለ አሁን ደግሞ የትውልዱ ዶክተሩን ደግሞ ትቶታል፣ ያንን ኤሪያ ትቷል። እና ምንድነው ልትማር የምትችለው ብዬ ሳስብ ሁሉ ይጨንቀኛል። አሁን የምጠብቀው ከሷ ለመስማት ነው እና በምትመርጠው ዲፓርትመንት ወይም ደግሞ የትምህርት ኤሪያ ተምራ በዛ ቦታ ስኬታማ እኔ እንደውም ከፍተኛ ቦታ ከኢትዮጵያ ውስጥ አይደለም ከዛ በላይ በዓለም ደረጃ ታውቃ እንድትታይ ነው ወይም እዛ ቦታ አያታለሁ ብዬ ነው የማስበው እና ለሞ ስለዚህ ስለሱ ሳስብ በጣም ደስ የሚል ስሜት ነው የሚሰማኝ። ያው ለዛ ያብቃ። ያው የትምህርት ውጤትን ለማሻሻል እኔ የማስበው በጥሩ ነገር የሚያልቀው መጀመሪያ ክላስሩም ውስጥ ነው ብዬ አስባለሁ። ስለዚህ መጀመሪያ መምህራኖቻችንን ክላስሩም ውስጥ በደንብ አቴንድ እናድርግ፣ በደንብ ትኩረት ሰጥተን በእነሱም በደንብ እናዳምጣቸው። ክላስ ውስጥ ገብተን የሄድነውን ነገር ቤት ውስጥ መረዳት አይከብደንም። ስለዚህ ሁሉን ነገር ከክላስሩሙ እንጀምርና በደንብ ከአስተማሪዎቻችን ጋር ያለንን ኮሚኒኬሽን በደንብ እናዳብር። ያልገባንን ነገር በመጠየቅ እንዲሁም ደግሞ የጥናት ፕሮግራም እንደዚሁ በጣም አስፈላጊ ነው። ራሳችንን በፕሮግራም ማጠር አስፈላጊ ነው ብዬ አስባለሁ። እና ሲቀጥል ደግሞ አካባቢያችንን መምረጥ ይኖርብናል። ከኛ ጋር ተመሳሳይ ኢነርጂ ያላቸው ተማሪዎች ጋር አብረን ብንሆን ቆንጆ ነው። ጓደኝነቱ እንዳለ ይሆንና ግን አሁን ለጥናት ግሩፕ ስንመርጥ ከኛ ጋር ተመሳሳይ ኢነርጂ ያላቸውን ልጆች ከኛ ጋር አድርገን እየተረዳዳን ከጓደኞቻችን ጋር መቀጠል ጥሩ ነው። ማመስገን የምፈልገው መጀመሪያ ያው እግዚአብሔርን ነው። በመቀጠል እመቤታችን ቅድስት ድንግል ማርያምን፣ ከዛ ቤተሰቦቼን፣ መምህራኖቼን እስካሁን ድረስ ከድሮም ጀምሮ ከኤሌመንተሪ እያለን ምናሴ አካዳሚ ይባላል የተማርኩበት ትምህርት ቤት በጣም ረድተውኛል። እነሱ ዳይሬክተሩ አቶ ታደሰ ይባላል። እሱን በጣም ማመስገን እፈልጋለሁ። እስካሁንም ላለኝ ነገር ለክላስሩም ውስጥ ምን አይነት ተማሪ ምን አይነት ዲሲፕሊን ማሳየት እንዳለበት ምናምን በጣም ከሱ ነው የተማርነውና በጣም እሱን ማመስገን እፈልጋለሁ። እንዲሁም ወይዘሮ ጫልቱን ማመስገን እፈልጋለሁ። ቤተሰቦቼን፣ እናቴን፣ አባቴን፣ መምህራኖቼን፣ ትምህርት ቤቱን በጣም ማመስገን እፈልጋለሁ።